ደ ምን ነው ልጄ ቸኮላችሁ? ታሳዝናለህ ልጅቷ። በእርግጥ ግን እኔ አሁን ከየት አምጥቼ እሰጣታለሁ? ስልኬን እንዳላስይዝ ደግሞ ስልኬ ያስፈልገኛል። የምደዋወልበት ነው፣ ከሰው ጋር የምነጋገርበት ነው። ብቸኛ ነኝ። በምን አምንሻለሁ? የኔና የማቲ ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን አለን። እንግዲህ ያው በአንዳንድ ነገሮች ግጭትም ቢኖሩም ያንን ተቀባይነት አድርጌ እኔ አልወሰድኩትም። ግን ዛሬ እንግዲህ እረፍት ነኝ፣ የትም አልሄድኩኝም። ልብሴን አጣጥቤ ከጨረስኩ በኋላ ደግሞ እንደዚህ ፏፏ ብዬ ቡናዬን ልጠጣ ነው። ግን ያው ዛሬ ብቸኛ ነኝ። ምክንያቱም ብቸኝነቴ እንዳለ ሆኖ ብቻዬን ነኝ ስል ግን ብቸኝነቴ እግዚአብሔር አለ። ያው ሰው ነው ያልኩት እንጂ እግዚአብሔር አለኝ። ሁላችንም እግዚአብሔር ከጎናችን እንዳላቃለሁ። ግን ዛሬ እንግዲህ ቡናዬን ጨስ አድርጌ ደግሞ ተድካም ወዲያ ድካምን ያባራል ቡና ፈታ ላለው ያው ሙዚቃ ከፍቼ በሙዚቃዬ ፈታ ዘና እያልኩኝ ብቸኝነቴን እንረሳና ስራዬን እሰራለሁ ማለት ነው። የኔ ውዶች ቡናን ጠጣ እላችኋለሁ። የኔ ውዶች ቡና እንግዲህ ተፍ እያልኩኝ ቡናዬን አፈላላለሁ። ምንም የምጨናነቅበት ነገር ስለሌለ በብዙ ነገሮች የምጨነቅበት ጉዳይ የለኝምና እሳቱም እየተያያዘ ነው። እንግዲህ ዛሬ ማንም የለን፣ እንደው ብቻዬን ነው ፏፏፏፏ አድርጊያት ማፈላላት። እኔ በጣም ነው ቡና ማፍላትን መጠጣትን የምወደው። ግን ያው እንግዲህ የኔዎች እና ሰላማችሁ ብዝዝት ይበልልኝ የኔው መልካሞች። ማን ነው? ምነው ልጄ ተመራርቀን ገና ላፈላ ስል አይ ብቸኛ አይደለሽም አልዬ ብሎ ሰው ላከልኝ ፈጣሪ። እኔ እኮ ፈጣሪ ሳምነው እንደዚህ ነው ዱብ የሚያደርግልኝ። አቤት ምነው ልጄ ቸኮላችሁ? እድ ሳሮን ሰላም፣ እንዴት ነሽ? ከየት መጣሽ? ሰላም ነው አለ። እንዴት ነሽ? እንዴት ነሽ? አለሁ። እንዴት ነሽ? ከየት መጣሽ? ቤተክርስቲያን ቆይቼ። እሺ፣ ከዛ አንቺ ልጠይቅ መጣሁ። ኧረ እባክሽ ምነው አቀልኝ እንዴ? ኧረ ገርመሽኝ ነው፣ አስደንግጠሽኝ ነው። ቆይ እንጂ መቀመጫ ይዤልሽ ልምጣ። እኔ ብቻዬን ነው ያቀራረብኩት። ደስ ይላል ቡናው ደግሞ። እንዴት ነሽ ታዲያ? አለሁ። እንዴት ነሽ? እስቲ ቁጭ በይ፣ እዛ ጋር ቁጭ በይ። ወይ ደስ ይላል ቡና ላይ መድረሴ። ኧረ በጣም ሳሪ፣ በጣም ደስ ይላል። እና የት ቆይተሽ ነው? እኔም እኮ እዛ ቆይቼ ነው የመጣሁት ቤተክርስቲያን። ግን በቃ ከዛ መጥቼ ቁጭ አልኩኝ። ቁርስ በላሽ እንዴ? አዎ ቁርሴን በላልቼ ቡናዬን እየሳቷ ልያያዝ ብሎኝ ደግሞ ደከመኝ። እኔ ደግሞ በጣም ርቦኛል ታውቂያለሽ። ርቦኛል። ምን ሆነሽ ነው የሚርብሽ? አልበላሽም እንደ ቤትሽ ቁርስ? ኧረ እኔ ቤቴ አልገባሁም። ልምጣ ብዬ አንቺ ጋር ዛሬ ለዋል ብዬ ብመጣ እዚህም ቁርስ ተበልቷል እና አሰሪልኝም። ምን ቁርስ? እንዴት ወጣ? ለነገሩ ቤተክርስቲያን ነው የሄድኩት ብለሽኛል። ልስራልሻ በቃ ተነስቼ። በጣም ርቦኛል። አይ የተሰራ አለረ እሰጥሻለሁ። በቃ እስኪ የሚበላ ርቦኛል። በእናትሽ ማታ ራሱ ሳልበላ ነው የተኛሁት። እንዴ ለምን? እሱን እንኳን ተይው በቃ። እንዴት ነው ብቸኝነት ኑሮ? ብቸኝነት ደስ ይላል። እንዴት? ከእናት ተለይቶ ብቸኝነት ጥሩ ነው? አዎ ተመችቶኛል። አዎ ለምን ነገሩ ተቆጣጣሪ የለሽም እንደ ልቡ እና በችጋር መቆየቱ ጥሩ ነው። ቃል ኪዳን ደህና ናት?
ኧረ እኔ አይቻትም አላውቅም። ብቸኝነት በቃ ይደብራልም ደስ የሚላልም። እሺ እና ደግሞ ባለፈው ማቲ ሰፈሬ ድረስ ይዟት መጣ እናቴ። እና ቤቴን የምታውቁት ደግሞ እናንተ ናችሁ። ቪዲዮን አይቼዋለሁ። ሰፈሬንም የምታውቁት እናንተ ናችሁ። እናንተ ከህይወቴ ልትወጡልኝ አልቻላችሁም። ቤቴ ድረስ በጠራችሁ አክብሬ እንደዛ ሆናችሁ ሄዳችሁ። አሁን ደግሞ በክብር ቤቴን ባሳያችሁ ይዛችሁብኝ እየመጣችሁ ነው። ቆይ ምን ለማለት ፈልጋችሁ እንደዚህ የምታደርጉት? ሁለታችሁ አንቺና ቃል ኪዳን። እኔ የለሁበትም። ቤቴን አያውቅም። ቃል ኪዳንና አንቺ ናችሁ ቤቴን የምታውቁት። ለምን እንደዚህ ታደርጋላችሁ? እኔ አላረኩም። እኔም ባታከብሩ ፈጣሪ መፍራት አለባችሁ። እኔ ከእናንተ ጋር ላለመጨቃጨቅ ብዬ ነው አይደለ እንዴ ቤቴን ለማንም ያላሳየሁት። እኔ ልንገርሽ አይደለ በፍጹም እኔ አላሳየሁትም። ግን ምን ብላኛለች ቃል ኪዳን? እኔ እሷን ላይ ለእናትየው አሳይቼ እመልሳለሁ ወደ ቤቴ ብላኛለች። ወደ ቤቷ እንድትመለስ አደርጋለሁ ብላ ስትለኝ አያገባሽም ብያታለሁ። እኔ ቤቴን እቀይራለሁ፣ ችግር የለም። አሁን ልኖርና የከፈልኩበትን እንትን ብዬ እቀይራለሁ ቤቴ። ምክንያቱም ልታስኖሩኝ አልቻላችሁም እንዴ። እኔ ነፃነቴን ብዬ በቃ ከሰው ጋር ለመጨቃጨቅ ብዬ አይደል እንዴ የማታውቁት ሰፈር ሄጄ የተከራየሁት። እኔ ደግሞ ዛሬ አንቺ ጋር እመጣለሁ ራሱ ብዬ አላሰብኩም። በስሊፐር ነው ቤተክርስቲያን እንደዚህ ሆኜ ራሱ የወጣሁት። አንቺ ጋር እመጣለሁ ብዬ አስቤ አይደለም የወጣሁት። እና ምን አመጣሽ ታዲያ? ለምን እንደዚህ ታደርጋላችሁ? ነገ ጠዋት ደግሞ እኮ ሌላ ነገር ማድረጋችሁም አይቀርም። ሰፈሬ ድረስ ነው ያመጣችሁብኝ። እነሱን አትበይ። እነሱን እኔ አላመጣሁም። ያመጣልሽን ሰው ፈልጊ ሳሪ። እቤቷ እኔ ጋር ነች እንደ ያለችው። እና መሳስጭኝ አፌን አውጥቼ ስለጠየኩሽ በጣም ይቅርታ። ከሌለሽ ደግሞ የለኝም ነው ማለት ያለብሽ። ኧረ አለኝ። በወሬ አትጥመጂኝ። ካለሽ ደግሞ ምሳ ማቅረብ ነው። ገንዘብ ያስፈልገኛል። ብድር ነው እከፍልሻለሁ። ትንሽዬ ብር አበድሪኝ ካለሽ። ይሄ ስላችሁ ከእናንተ ምንም ደህና ነገር ጠብቂ አይደለም፣ ግን ከቃል ኪዳን አንቺ ትሻያለሽ፣ ከእሷ አንቺ ትሻያለሽ ብዬ ነው አንቺ ቤት የመጣሁት። እሷ ጋር ብሄድ ምን እንደሚከተለኝ አውቃለሁ። ተውኩት። የሚመለስ ነው፣ ብድር ነው። ትንሽዬ ብር አበድሪኝ። እኔ ብር ከየት አመጣለሁ? የታክሲ ምንም መንቀሳቀስበት የለም። ትምህርት ቤት ራሱ ሄጄ አላውቅም፣ የታክሲ ስለሌለኝ። አንቺ ጋር ራሱ ከጎረቤት ተበድሬ ነው የመጣሁት ዛሬ። እኔ እኮ እንደዚህ ሆነሽ የምትኖሪው ኑሮ ላንቺ ቤት ሳታጪ፣ እናት አባት ሳታጪ፣ ቤተሰብ ሳታጪ፣ ወገን ሳታጪ ብቸኝነት ብለሽ ወጥተሽ እዛ ጋር የምትቆራመጂውና አፈር ድሜ የምትግጪው ምን ስለሆነ ነው? ተይልም ከርሽ ሳሪ ራሴ መቻል አለብኝ። አሁን ከቻላችሁ ከቻያዎች እንደዛ መከፍጭለሽ ኑሪ። እኛ ጋር ብድር ምሳ ቁርስ አትበይ። አለቀ በቃ። ምሳውን ታየው ሲጀመር ራሴ ቸኩላለሁ። ቤቴ ሞልቷል ምግብ። እንደውም ምግብ አላጣሁም። ምግብ አጥቼ ነው ካለሽ ያለሽና በደኔ ትንሽዬ ብር ነው የፈለግሽው? 1000 ብር እኔ ቀጣይ ወር መልስልሻለሁ። 1000 ብር ትንሽዬ ብር ነው የምፈልገው። የታክሲ ስለሌለኝ ነው። በምን አምንሻለሁ? ስልኬን እንዳላስይዝ ደግሞ ስልኬ ያስፈልገኛል። የምደዋወልበት ነው፣ ከሰው ጋር የምነጋገርበት ነው። ብቸኛ ነኝ። በምን አምንሻለሁ? ቤቴን ታውቂዋለሽ? እንደ ቤትሽንማ ቀይረሽ ልትሄጂ ነው እኮ አንቺ። አይደለም ቤቴ ገና ነው እኮ አሁን አልቀይረውም። ገና ወር እኮ ነው የሞላኝ ቤቴ። አይ ጉድ! እንደምን ቡናዬን እንኳን ደግሞ ለ1000 ብር ቤትሽ ምናምን ታያለሽ እንዴ? ሰው መኪና ምናምን ይሰጣል። አንቺ ለ1000 ብር ቤትሽ ምናምን ታያለሽ እንዴ? ቤቴንማ ታውቂዋለሽ፣ መምጣት ትችያለሽ። ብሩ ግን ሳገኘው ሰጥሻለሁ። ብሩን ቤትሽ መጥቼ እንደወሰድኩት ቤትሽ ኑሮ ተወዷል እኮ። ኑሮ ጣራ ላይ ወጥቶ ዛሬ ሰውና ሰው መነጋገር ጠፍቶት ራሱ በራሱ በሚያወራበት ሰዓት አንቺ 1000 ብር ትኛለሽ። ለኔ 1000 ብር ማግኘት ማለት 1 ሚሊዮን ማግኘት ማለት ነው። ከየት አምጥቼ ነው 1000 ብር ላንቺ የምሰጥሽ? እንደ ተማሪ መሆንሽ ቢያስፈልግሽም ግን ሳርዬ በጣም ነው ማዝነው። እኔ የለኝም ይሄን ስልሽ እየከፋኝ እንጂ ደስታ እየተሰማኝ አይደለም። እና በጣም ይቅርታ እህቴ፣ የኔ ውድ ልጅ። አመሰግናለሁ። እግዚአብሔር ይስጥልኝ። አረ አዝናለሁ። ምንም ማድረግ አልችልም።
ምንም ላረግሽ አልችልም። እግዚአብሔር ይድረስልሽ። ጥጋበኛ ሆነሽ ነው እንጂ ምን አተሽ እናት አባትሽ ጋር ኮርተሽ እንዳማረብሽ መኖር ስትቺ ምን ላርግሽ? ምንም ማድረግ አይቻልም እንዴ። እኔ ቢኖረኝ እሰጣታለሁ። ታሳዝናለህ ልጅቷ። በእርግጥ ግን እኔ አሁን ከየት አምጥቼ እሰጣታለሁ? አንድ ብር የለኝም። እሷ ብድር ብላ መጣችሁ። እኔማ በቃ እንደው አይሟላልኝ ቁጭ ብዬ ዛሬ ፈታ አብዬ ድካሜን ሁሉ ተላቅቄ እስቲ ቡናዬን እንደው ሸብረብ አድርጌ እጠጣለሁ ስል አሁን ስለዚህ ምንድን ነው የምለው? ይከብደኛል። በቃ እኔ ከአቅሜ በላይ ነው ሆነ። አንተ ደግሞ ዝም በል። ምን ታቅራራብኛለህ እንደ ብሶተኛ ሰው? እና ሁሉም ብሶተኛ ሆነብኝ እኮ። እና እኔ ምንድን ነው ተመልካቾቼ ማድረግ ያለብኝ እንዴ? ቤተሰቦቿ ጋር ይዣት ሂጄ እንዳላስታርቃት እኔ ራሴ መቻል አለብኝ ነው የምትለኝ? ስለዚህ የራሷ ጉዳይ። ደግሞ አንጀቴ ተንቦጫቦጭ ደግሞ የለኝም እጄ ላይ